ሰላም ሰላም ወገኖች እንደምን ሰነበታችሁ? በጌታችን በኢየሱስ ክርስቶስም ሰላም እላችኋለሁ። የዮሐንስ ወንጌል ትምህርታችንን እንቀጥላለን። ዛሬ የምንመለከተው ዮሐንስ ወንጌል ምዕራፍ 7 ከቁጥር 31 አንስቶ እስከ ቁጥር 36 ድረስ ያለውን ይሆናል። ክፍሉን አነብላችሁና እንቀጥላለን። ከሕዝቡ ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያን ሕዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም አለ። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄድና የግሪክን ሰዎች ሊያስተምር አለውን? እርሱ ትፈልጉኛላችሁ አታገኙኝምም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድር ነው ብለው እርስ በርሳቸው ተነጋገሩ። እግዚአብሔር ቅዱስ ቃሉን ያብራልን። እዚህ ጋር በመጀመሪያ የምንመለከተው ከፍ ብሎ ካየነው በኢየሱስ ክርስቶስ ማንነት ላይ በተደረገው ክርክር ከዚያ በኋላ ከሕዝቡ ቀደም ሲል ባየነው ውስጥ ክርስቶስ ሲመጣ ከወዴት እንደሆነ አይታወቅም፣ ይህ ግን ከወዴት እንደሆነ እናውቃለን፣ ስለዚህ ክርስቶስ ሊሆን አይችልም የሚል አስተያየት ነበራቸው አንዳንድ የኢየሩሳሌም ነዋሪዎች። አሁን ግን ሕዝቡ የሚበዙት የጌታ ኢየሱስ ክርስቶስን ንግግር በተለይ ደግሞ ቁጥር 30 ላይ ጮክ ብሎ ነገር ግን የማታውቁት የላከኝ እውነተኛ ነው፣ እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛል፣ አውቀዋለሁ ብሎ ጮህ ይላል። ከዚያ ተነስተው እንደገናም ወደኋላ ሄደው ኢየሱስ ክርስቶስ ካደረጋቸው ምልክቶች በፋሲካ ወቅት ምዕራፍ 2 ላይ የምናየው ያደረጋቸው ምልክቶች አሉ። ከዚያም በኋላ ደግሞ በገሊላ ያደረጋቸው ምልክቶች አሉ፣ በሽተኞችን በመፈወስ በተለይ ደግሞ ምዕራፍ 5 ላይ በጣም እስካሁን ድረስ በምናየው ግዙፍ የሆነው ምልክት 38 ዓመት ሙሉ ሽባ የነበረውን ሰው ተነስቶ አልጋውን ተሸክሞ እንዲሄድ አድርጎታል። ከዛ በኋላ ደግሞ 5 እንጀራና 2 ዓሣ ባርኮ 5,000 ሰዎች አብልቶ 12 መሶብ ተርፏል። ብዙ በሕዝብ ፊት ያደረጋቸው ምልክቶች አሉ እና እነዛን ሁሉ አሰቡና ምን ወደሚል ድምዳሜ ደረሱ? ብዙዎች ይላል ከሕዝቡ ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን ብለው ጠየቁ። ተመልከቱ፣ ክርስቶስ አይደለም የሚል ክርክር አለ። ኦኬ አይደለም፣ እሺ፣ ግን ክርስቶስ መጣ እንበል። ቢመጣ ምንድን ነው የሚያደርገው ከዚህ በላይ ብለው መከራከሪያ ነጥብ አመጡ። ለምን? ስላመኑበት አይደለም ብለው የሚሏቸውን ተከራከሯቸው። ኦኬ ንገሩን፣ ምንድነው ቢመጣ ክርስቶስ እናንተ በምትሉት መንገድ ወይም ያ ሁላችን የምንጠብቀው ክርስቶስ ቢመጣ እሱ ካደረገው ሌላ ምንድን ነው የሚያደርገው ብለው አሉ። እዚህ ጋር በእነዚህ ሰዎች ዘንድ ቅንነት እናያለን። ምክንያታዊነት እናያለን። ምልክቶቹን
ዞር ብሎ በደንብ የማየትና የማጤን ነገር እናያለን። ይሄ በጣም መልካም ነገር ነው፣ ጥሩ ነገር ነው፣ ከቅንነት የመነጨ ነው። ነገር ግን የራሱ ችግር አለው። ምንድነው ችግሩ? ልብ በሉ፣ የዮሐንስ ወንጌል ዋናው መልእክቱ ማመን ነው። ብዙ የመጽሐፍ ቅዱስ ሊቃውንቶች the gospel of belief ወይም የማመን ወንጌል ወይም መጽሐፍ ብለው ይሉታል። ምክንያቱም ከዚህ ቀደም እንደነገርኳችሁ ማመን የሚለው ግስ 101 ጊዜ ተደጋግሞ በዚህ ወንጌል ውስጥ ተጽፏል። ስለዚህ መነሻው መድረሻው ማመን ነው። ምን ማመን ከተባለ ግን ዝም ብሎ ይሄ እኛ ፌዝ ብለን የምንለው እምነት ብለን የምንለው በቃ ይሆናል፣ ይሳካል፣ ይደረጋል፣ ይመጣል፣ ይሰራል፣ ይከናወናል የሚል እምነት ሳይሆን ኦብጀክት አለው፣ ማረፊያ አለው። ያም ማረፊያ ደግሞ በቤተልሔም የተወለደው በናዝሬት ያደገው የገሊላው የናዝሬቱ ኢየሱስ እርሱ ክርስቶስ ነው፣ የእግዚአብሔር ልጅ ነው፣ አዳኝ ነው፣ መሲህ ነው የሚለው እምነት ማለት ነው። እሱን ማመን ነው። ነገር ግን ዮሐንስ ሁሉንም እምነቶች ፖዚቲቭሊ አያያቸውም። ይህንን በደንብ ወደኋላ ሄደን እናንተ ከፈለጋችሁ ያንን ኤፒሶድ ወደኋላ ሄዳችሁ ልታዩ ትችላላችሁ። ምዕራፍ 2 ላይ ቁጥር 23 ጀምሮ በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና ይላል። ምን ማለት ነው? አመንን ብለዋል፣ ግን አልታመኑም፣ አላመናቸውም እሱ። ለምን? ኦኬ፣ ብዙ ሰው ሊያቀርብ የሚችለው ምክንያት በኢየሩሳሌም ሳለ ያደረጋቸውን ምልክቶች አይተው አመኑ። ስለዚህ ምልክት አይተው ነው ያመኑት፣ ስለዚህ እምነታቸው ጀኒውን አይደለም ብሎ ሰው ሊል ይችላል። ችግሩ ግን እሱ አይደለም። ምክንያቱም ቀደም ሲል በምዕራፍ 1 ላይ ደግሞ ኢየሱስም የምልክቶችን መጀመሪያ በቃና ዘገሊላ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ብሎናል። ስለዚህ ደቀ መዛሙርት ምልክት አይተው አምነዋል። ምልክት አይተው ማመን ቀቡል ነው። ምልክቱም ዓላማው እኮ ሰዎች እንዲያምኑ ነው። ታዲያ ለምንድን ነው እዚህ ጋር ሲሆን ያልሰራው ብለን ካልን ምልክት በእምነት ጉዞ ላይ ይዞን ሊመጣ የሚችለው ግማሽ መንገድ ነው። በምልክት ብቻ ላይ ከቆምን ግማሽ መንገድ ላይ እንቀራለን፣ አንደርስም፣ ማመን ጋር አንደርስም። ምልክት ግን አምጥቶ ለመገለጥ ሊያስረክበን ይገባል። ምልክት አምጥቶ በዓይናችን ያየነው ማለት ነው። ምልክት ለልባችን ልብ ውስጥ ለሚፈጠር እምነት ሊሰጠን ሊያስረክበን ይገባል። ያ ደግሞ ወደ ልብ ለውጥ፣ ወደ ትራንስፎርሜሽን፣ ወደ ዳግም መወለድ፣ አዲስ ፍጥረት ወደ መሆን ሊያመጣን ይገባል። እምነት ሙሉ የሚሆነው እዛ ጋር ነው። ልክ እንደ ምዕራፍ 2 ቁጥር 23 ላይ እንዳየናቸው አይሁድ አመንን እንዳሉት የነዛ ሰዎች ተምሳሌት ወይም እነሱ ማንን እንደሚመስሉ ለማሳየት ወዲያውኑ ከመካከላቸው እነዛን ምልክቶች አይተው አመንን ካሉት መሃል አንድ ሰው እኮ ዮሐንስ ይዞልን ወጣ፣ አውጥቶ አጉልቶ አሳየን ኒቆዲሞስን። ምክንያቱም ኒቆዲሞስ በኢየሩሳሌም በፋሲካ ኢየሱስ ያደረጋቸው ምልክቶች አይቶ ካመኑ ሰዎች አንዱ ነው። ለዚህ ነው በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል ማንም የለምና መምህር ሆነ ከእግዚአብሔር ዘንድ መጣህ፣ እኛ እናውቃለን አለው።
ነገር ግን ጌታ ኢየሱስ ክርስቶስ ዋው አንተ አመንክ ብሎ አይደለም የተቀበለው። ምንድን ያለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ምን ማለቱ ነው? ምልክት አይተሃል፣ አምነሃል፣ ግማሽ መንገድ ነው የመጣኸው። ነገር ግን ወደ ዳግም መወለድ መውጣት፣ የልብ ለውጥ፣ የህይወት ለውጥ ሊኖር ያስፈልጋል። ነገር ግን ይሄ ዝም ብሎ አይምሮ ላይ የቀረ አይን ላይ የቀረ ያየኸው ነገር ላይ መደነቅ ላይ የቀረ እዛ ጋር የቆመ እምነት ነው እንጂ ወደ ድነት፣ ወደ ልውጠት፣ ወደ አዲስ ፍጥረትነት የሚያመጣ የሚያደርስ አይደለም ያለው። እዚህ ጋም የምናየው ነገር ይሄንን ነው። ከህዝቡ ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ስለዚህ የትኛውም የምናየው ምልክት ማስረጃ ወይም ማረጋገጫ መንገድ ላይ ትቶን እንዲሄድ መፍቀድ የለብን። ፈውስን በተመለከተ አንዳንድ ሰዎች በእኔ ዕድሜ ዘመን ከሽባነት የተፈወሱ ሰዎች አሉ። ተጸልዮላቸው ጌታ ድንቅ አድርጎ በጣም ጉድ ነው የተባለው። በእነሱ ምክንያት ብዙ ሰዎች አምነዋል፣ ወደ ጌታ መጥተዋል። ነገር ግን ያ ፈውስ የተካሄደባቸው ሰዎች ግን ትንሽ ቆይተው ጌታን ትተው ወደኋላ ሲመለሱ አስታውሳለሁ። ምን ማለት ነው? እንግዲህ ያዩ ብቻ ሳይሆን የተከናወነባቸው ድርጊቱ የተፈጸመባቸው ሰዎች ናቸው። ምልክት አይተዋል። ነገር ግን ምልክቱ መንገድ ላይ ትቷቸው ሄዷል። በፍጹም አንፍቀድ ምልክት መንገድ ላይ ትቶን እንዲሄድ፣ ተደንቀን እንድናባራ፣ እንዲሁ ልክ ነው ብለን ኮንቪንስድ ሆነን ስለ ኢየሱስ ክርስቶስ እንዳንቀር። እኔ አውቃለሁኝ መጠጥ ቤት አልኮል እየጠጡ የእምነት ነገር ሲነሳ ስለ ኢየሱስ ክርስቶስ የሚከራከሩ ሰዎች አሉ። እውነት ነው ብለው ኮንቪንስድ ሆነዋል። ነገር ግን ኮንቨርትድ አልሆነም። የሆነ ነገር ገብቷቸዋል። ነገር ግን ያ የገባቸው ነገር ሙሉ አይደለም፣ ወደ ድነት አላመጣቸውም። ስለዚህ ምልክት መንገድ ላይ ትቶን እንዲሄድ ልንፈቅድለት አይገባም። ዳር ድረስ መሄድ አለብን፣ ማመን አለብን። መሪዎቹ ወይም ደግሞ ፈሪሳውያን ይላቸዋል እዚህ ጋር። እንደገናም ደግሞ የካህናት አለቆችም ይሄንን ወሬ ሰሙ። ምን የሚል? ህዝቡ በህዝቡ መካከል ያመኑበታሉ። ይኸው ማመናቸው ደግሞ ማስረጃው ጥያቄ እየጠየቁ ነው። እሺ ክርስቶስስ ቢመጣ ከዚህ የተለየ እሱ ካደረገው የተለየ ምን ያደርጋል እያሉ ጥያቄ እየጠየቁ ነው ሲባል በጣም ነርቨስ ሆኑ። በጣም ነርቨስ አስቆጣቸው ወይም አስደነገጣቸው፣ ሰጉ። ኖ ሰውማ እንደዚህ እያለ ከሆነ እናምንበታለን እያለ ከሆነ መያዝ አለብን፣ አሬስት ማድረግ አለብን ብለው ሎሌዎችን ላኩ ይላል። ሎሌዎች የሚለው እዚህ ፖሊሶች ናቸው፣ የመቅደስ ህግ አስከባሪዎች ወይም ፖሊሶች ናቸው። ወገኖቼ ብዙ ጊዜ የሃይማኖት ሰዎች አለቆች የእውነት ነገር አይደለም ግድ የሚላቸው። ግድ የሚላቸው የህዝቡ ጉዳይ ነው። ለምን? ምክንያቱም የሃይማኖት መሪዎች ይባላሉ፣ እንትን ለብሰዋል፣ እንትን ደርበዋል፣ ስማቸው እንትን ነው፣ በቃ የእግዚአብሔር ወኪል ሆነው ተቀምጠዋል እንጂ ሰዎቹ ፖለቲካል ናቸው፣ ሪሊጂየስ አይደሉም። ወደ ውስጥ ስንገባ ፖለቲካል ናቸው። በፖለቲካ ዓለም እንደምታውቁት የፖለቲካ መሪዎች ሁልጊዜ የሚዘውራቸው የህዝብ አመለካከት ነው። ህዝቡ ምን ይላል?
ምን እየተወራ ነው? እረኞች ምን አሉ? ምን ብንል ነው ህዝቡ የሚደግፈን? ምን ብንል ይቃወመናል? በአጠቃላይ ፖለቲካ ማለት ይሄ ነው። የፖለቲካ መሪዎች የትኛው አጀንዳ ነው ህዝቡ ጋር ያለ የሚብላላ፣ ህዝቡ የሚፈልገው፣ ህዝቡ ሆ ብሎ ሊከተለን የሚያስችለው የትኛው ነው ብለው አጥንተው ይህን ይዘው የሚያቀነቅኑ ናቸው። ስለዚህ የሚያሰጋቸው ህዝቡ ሲንሸራተት ነው። እነሱ ከሚሉት ነገር ከነሱ ወደ ሌላ ሲሄድ ነው። ወገኖች፣ አንዳንድ ጊዜ በሚያሳዝን መልኩ የሃይማኖት ሰዎችም እንደዚህ ፖለቲካል ይሆናሉ። እውነት እኮ እዚህ ጋር እየተገለጠ ነው። እነሱ ግን እውነቱን አይደለም የሚፈልጉት። ይሄ ነገር ህዝቡን ከኛ ይወስድብናል፣ ህዝቡ ይሄድብናል፣ ህዝቡ ይከዳናል። ወገኖቼ፣ ህዝቡ ይሄድብናል፣ ህዝቡ ይከዳናል በሚል ስንቶች በጨለማ ውስጥ ቀሩ። ስንቶች የእግዚአብሔር መንግስት ደጅ ተዘጋባቸው። ስንቶች ለራሳቸው ሳይገቡ ብዙዎችን ከለከሉ። ስለዚህ ሲቆጡ፣ ሲሰጉ፣ እንደገናም ደግሞ ፖሊስ በቃ ኢየሱስ ክርስቶስን ለማሰር ለመያዝ ሲልኩ እናያለን። ሊይዙት ፈልገዋል። ነገር ግን ማንም እጁን አልጫነበትም። ምክንያቱም ኢየሱስ ክርስቶስ የሚንቀሳቀሰው በሰው ታይም ቴብል አይደለም፣ በመለኮት የጊዜ ሰሌዳ ነው። የእግዚአብሔር ሉዓላዊ ገዢነት ሰዎችን ክፉ እንዲሆኑ ይፈቅድላቸዋል። ነገር ግን ክፋታቸው ገደብ እንዲኖረው ደግሞ ያደርጋል። እንደ ክፋታቸው እንዲያደርጉ ሁሉንም በራሳቸው እጅ እንዲወስዱና በፈለጉት ሰዓትና ጊዜ የፈለጉትን እንዲያደርጉ አይተዋቸውም። የእግዚአብሔር ሉዓላዊ ገዢነት ሊይዙት ፈለጉ። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበት። እዚህ ጋር የእግዚአብሔርን ሉዓላዊነትና የሰውን ኃላፊነት እናያለን። ሁልጊዜ የእግዚአብሔር ሉዓላዊነት ከሰው ኃላፊነት በላይ ከፍ ብሎ የሚሄድ ነው። ስለዚህ ሊይዙት ላኩ። ያን ጊዜ ጌታ ኢየሱስ ምን አላቸው? ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም አለ። የሚገርም ነገር ነው የነገራቸው። ሁል ጊዜ አይዟችሁ አላቸው። ልትይዙኝ አይደል የፈለጋችሁት? ልትገሉኝ አይደል የፈለጋችሁት? ዶንት ወሪ፣ ጥቂት ጊዜ ነው ከእናንተ ጋር የምቆየው። ተልእኮ አለኝ፣ የምንቀሳቀስበት ታይም ቴብል አለኝ፣ የጊዜ ሰሌዳ አለኝ፣ አውቀዋለሁ። ስለዚህ ከእናንተ ጋር ጥቂት ጊዜ እቆያለሁ፣ ከዛ ግን ወደ ላከኝ እሄዳለሁ። ብትፈልጉኝ የማታገኙኝም ጊዜ ይመጣል አላቸው። ጌታ ኢየሱስ ክርስቶስ እዚህ ጋር ስቅለቱን፣ ትንሣኤውንና እርገቱን ቁልጭ አድርጎ ነግሯቸዋል። አስቀድሞ ነግሯቸዋል። እዚህ ጋር ግን አንድ በጣም ልብ ልንለው የሚገባ ነገር አለ በጌታ ኢየሱስ ክርስቶስ ንግግር ውስጥ። ጥቂት ጊዜ ከእናንተ ጋር እቆያለሁ ሲላቸው ቅርባችሁ ነኝ፣ አጠገባችሁ ነኝ፣ ጥቂትም ቢሆን ታገኙኛላችሁ፣ ከዛ በኋላ ግን ወደ ላከኝ እሄዳለሁ፣ ትፈልጉኛላችሁ፣ አታገኙኝም። ወገኖቼ
ጌታ ኢየሱስ ክርስቶስን በተሳሳተ ጊዜ ባልሆነ ጊዜ መፈለግ ውጤቱ አሳዛኝ ነው። ኢሳይያስ እንደዚህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ አምላካችን ይመለስ፣ እርሱ ይምረዋልና ወደ እግዚአብሔር ይመለስ ይላል። ይህ በጣም ትልቅ ማሳሰቢያ ነው። ለምን? የጸጋ ዘመን የድነት በር ሁል ጊዜ ተከፍቶ አይኖርም። አዎ ተከፍቶ ይቆያል። ነገር ግን የሚዘጋበት ጊዜ አለ። ወገኖቼ የድነት በር ለሰው ልጅ በአጸደ ስጋ በምድር ላይ ባለበት ጊዜ፣ በስጋ በሚኖርበት ጊዜ ክፍት ነው። ለማንኛውም ኃጢአተኛ፣ ለማንኛውም የፈለገው አይነት ሰው ክፍት ነው። ነገር ግን ሰው እስትንፋሱ ከወጣች በኋላ፣ ካንቀላፋ በኋላ ግን እድሉ የለም። ዛሬ ጌታ ኢየሱስ ክርስቶስ ለሰው ሁሉ ልብ ቅርብ ነው። እነሆ በደጅ ቆሜ አንኳኳለሁ አይደለም የሚለው? ቅርብ ነው፣ ቅርብ ነው። ጌታ ቅርብ ነው ይለናል ሐዋርያ ጳውሎስ ፊልጵስዩስ ምዕራፍ 4 ላይ። ለሚጠራ ሁሉ፣ የጌታን ስም የሚጠራ ሁሉ ይድናል። ቅርብ ነው። ነገር ግን ቅርብ ሆኖ ለዘላለም አይቀጥልም። ያ ጊዜ ካለፈ በኋላ መፈለግ ዋጋ የለው። ትዝ ይላችኋል፣ በዚያም ቀን ብዙዎች ጌታ ሆይ ጌታ ሆይ እንዲህ አላረግንም ይሉኛል፣ እኔ ግን አላውቃችሁም እላቸዋለሁ። ለምን ጌታ ሆይ ጌታ ሆይ ትሉኛለች? ስለምን የአባቴን ፈቃድ አታደርጉ? ተመልከቱ፣ ጊዜ ነበራቸው፣ እድል ነበራቸው እነዚህ ሰዎች የአባቱን ፈቃድ ለማድረግ። ነገር ግን በአባቱ ፈቃድ ላይ ሲያምፁ የኖሩ ሰዎች ናቸው። ካለፈ በኋላ ትዝ ይላችኋል፣ እነዛ ዘይት ያልነበራቸው ቆነጃጅት ሙሽራው ከገባ በኋላ አንቀላፍተው የቆዩት በሩን እየደበደቡ እባክህ ክፈትልን አሉ። ኢት ዋዝ ቱ ሌት፣ ረፍዷል፣ ዘግይቷል። ዛሬም ሰዎች እንዳይረፍድባቸው፣ እንዳይዘገይባቸው ጌታ ቀርቦ ሳለ ልብን መክፈት እንዴት ትልቅ ነገር ነው! እሱን ለማወቅ መትጋት፣ ፈቃዱን ለማድረግ መትጋት ትልቅ ብፅዕና ነው። ትፈልጉኛላችሁ አታገኙኝም፣ ትፈልጉኛላችሁ አታገኙም ያለውን እኮ ግልጽ አድርጎ ነግሯቸዋል። ወደ ላከኝ እሄዳለሁ ብሏቸዋል። ነገር ግን የላከውን አያውቁም። ስለዚህ መላምት ሲመቱ፣ ቃሉን ለመተርጎም በተሳሳተ መንገድ ሲሞክሩ እናያለን። ምን አሉ አይሁድ? እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄድና የግሪክን ሰዎች ሊያስተምር አለውን? እርሱ ትፈልጉኛላችሁ አታገኙኝምም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው? ወገኖቼ ምን ያህል የታወሩ እንደሆኑ ተመልከቱ። ከላይ ጀምሮ እኮ የላከኝ 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 እያለ እኮ ነግሯቸዋል። ደግሞ እኮ የላከኝ ሲል ለነሱ ግልጽ ነው። ስለ ያህዌ እያወራ እንደሆነ እየተናገረ እንደሆነ እኮ ግልጽ ነው። ነገር ግን እንዴት የዞረባቸው ሰዎች እንደሆነ የምታዩት ዳያስፖራ አይሁዶች ጋር ሊሄድ ነው ግሪክ የሚናገሩት በዓለም ዙሪያ በተለያየ ቦታ የተበተኑት፣ ለምሳሌ አሌክሳንድሪያ፣ ሲሪያ፣ ማይነር ኤዥያ ምናምን የተበተኑት
ጋር ሊሄድ ነው እና እነሱን ሊያስተምር ነው? አታገኙኝም የሚለው ምንድን ነው? ወገኖቼ አይደፈንባችሁ። እነዚህ ሰዎች ተደፍኖባቸዋል። እነዚህ ሰዎች ብርሃን ያጡ ሰዎች ብቻ አይደሉም፣ ነገር ግን ማየት የተሳናቸው ሰዎች ናቸው። ልባቸው የታወረ ነው። ስለዚህ በዚህ ውስጥ የምናየው ነገር ቀርቦ ሳለ፣ እድል ሳለ፣ የጸጋ በር ተከፍቶ ሳለ፣ እግዚአብሔር ሊገኝ የሚችልበት ፊት ለፊት ሰዓት ሳለ ያንን ጊዜ መጠቀም ትልቅ እውቀት ነው። ጥልቅ ጥበብ ማስተዋል። ቅድም እንዳልነው ደግሞ ምልክቶችን ስናይ በአንድም በሌላም መንገድ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያረጋግጡልን ነገሮች ስናይ እነዛ ምልክቶች መሃል መንገድ ላይ እንዲተውን አንፍቀድ። ወደ ተግባር እንምጣ። የልብ ለውጥ፣ ውስጣዊ ለውጥ ዝም ብሎ አፋዊ ሳይሆን እንዲመጣ ልባችንን ወለል አድርገን እንክፈት። እግዚአብሔር የመዳንን በር የጸጋን በር ከፍቶልናል። እኛ ደግሞ ልባችንን እንክፈትለት። ወገኖቼ እያንዳንዱ ደቂቃ፣ እያንዳንዱ ሰዓት፣ እያንዳንዱ ቀን እድል እንደሆነ እናስብ። እግዚአብሔርን ለመፈለግ፣ ቃሉን ለመመርመር፣ ፈቃዱን ለማወቅ፣ ደግሞም ያወቅነውን በተግባር ለማድረግ እድል ነው። ስለዚህ እድሎቹን በአግባቡ እንጠቀምባቸው። ወገኖች አጭር ጸሎት እንድንጸልይ ይፈልጋለሁ። በተለይ ከዚህ ቀደም ኢየሱስ ክርስቶስን የሕይወታችሁ ጌታና መድኃኒት አድርጋችሁ ያልወሰናችሁ ሰዎች፣ ከዚህ ፊት ወሰናችሁም ቢሆን ደግሞ በተለያየ ምክንያት ደክማችሁ ወደኋላ ያላችሁ ሰዎች ይህን ጸሎት ከኔ ጋር እንድትጸልዩ እጠይቃችኋለሁ። እግዚአብሔር አምላክ ሆይ አመሰግንሃለሁ። ሕያው ቃልህን እንድሰማ ይህንን እድል ስለሰጠኸኝ። አዎ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። የልብ ለውጥ እፈልጋለሁ። ዳግም ልደት እፈልጋለሁ። አዲስ ፍጥረት መሆን እፈልጋለሁ። እግዚአብሔር ሆይ ልቤን ከፍቼልሃለሁ። በመንፈስ ቅዱስህ አማካይነት ወደ ውስጤ ግባ። ለውጠኝ፣ አዲስ ሰው አድርገኝ። ድንጋዩን ልብ ከውስጤ ያውጣ፣ የስጋን ልብ ስጠኝ። አዲስ ልብ፣ አዲስ መንፈስ በውስጤ አድርግ። ፈቃድህንም ግለጥልኝ። ፈቃድህንም የማደርግበትን ኃይል አጎናጽፈኝ። ይህን ስላረክልኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ውድ ወገኖች በነበረን ጊዜ እንድትጠቀማችሁ አምናለሁኝ። እናንተ ይህን ጸሎት ከኔ ጋር የጸለያችሁ ሰዎች በአቅራቢያችሁ ወደሚገኙ በንጹህ ልብ ጌታን ወደሚጠሩ ወገኖች ጋር ህብረት አድርጉ። መጽሐፍ ቅዱሳችሁን አንብቡ። የጌታ የኢየሱስ ክርስቶስን ስም እየጠራችሁ ጸልዩ። ጌታ በነገር ሁሉ ይረዳችኋል፣ ያሳድጋችኋል። እግዚአብሔር የተመሰገነ ይሁን። በሚቀጥለው እስክንገናኝ ድረስ ደህና ቆዩ።